እንዴት ውላችኋል? ውድ ቅዱሳን የክርስቶስ ኢየሱስ ቤተሰቦች በኢትዮጵያ በኤርትራ እንዲሁም በዲያስፖራ ያላችሁ ቅዱሳን እንዴት ከርማችኋል? ዛሬ የመጣንበት ምክንያት ሁላችሁም በተለያዩ ማስታወቂያዎች እንደሰማችሁት በፊታችን ሚያዝያ 6 ከሰኞ ጀምሮ እስከ ሚያዝያ 11 ቅዳሜ ድረስ በሀገራዊ ንስሐ አስተባባሪ ኮሚቴ አመቻችነት እንዲሁም ደግሞ በቤተ እምነቶችና በህብረቶች ዋና ዋና መሪዎች በቀረበው ጥሪ መሰረት እነዚህ ቀናት ለሀገራዊ ንስሐ ተቀድሰዋልና በየቤተክርስቲያናችን በተለያየ ስፍራ በዚህ ንስሐ አቅጣጫ በእግዚአብሔር ፊት እንድንሆን እንድንማልድ ይሄ አቅጣጫ እንደተቀመጠ ሁላችሁም ታውቃላችሁና ዛሬ ከኔ ጋር የምናየው ነገር ምንድነው? ሰኞ ሚያዝያ 6 እና ማክሰኞ ሚያዝያ 7 ላይ ለንስሐ የምንጸልይባቸውን ርዕሰ ጉዳዮች በጥቂቱ ለእናንተ ለማብራራት ነው። በዚህ ርዕሰ ጉዳይ ላይ ሆነን እንድንጸልይ ማለት ነው። ሰኞ ሚያዝያ 6 የጸሎታችን ርዕስ የንስሐችን ርዕስ የሚሆነው የጽድቅ ተጠያቂነትን ክፍተት በተመለከተ ነው። ለቤተ ክርስቲያን በመጣላት መልእክት እግዚአብሔር ቤተ ክርስቲያንን የሚወቅስበት ቅዱሳንን የሚወቅስበት አንደኛው አቅጣጫ የጽድቅ ተጠያቂነት ክፍተት ነው። ይሄ ምን ማለት ነው? በዚህ በመጣው መልእክት አቅጣጫ ይህን ነገር ለንስሐ እንዲመች አድርገን ስንረዳ እንደዚህ ነው። ቤተ ክርስቲያን አገልጋዮቿ፣ መሪዎቿ እንደዚሁም ምእመኖቿ በጽድቅ ተጠያቂነት ክፍተት ውስጥ እንደተገኙ የእግዚአብሔር መንፈስ ተናግሯል። ጽድቅ በእርግጥ በክርስቶስ በማመን ያገኘነው ነፃ ስጦታ ቢሆንም ነገር ግን ጽድቃችን ደግሞ በጽድቅ ኑሮ መገለጥ አለበት። በቅድስና ኑሮ መገለጥ እንዳለበት የእግዚአብሔር ቃል ይነግረናል። የጽድቅ ተጠያቂነት ክፍተት የሚስተዋለው አንደኛው ጽድቅን እንደ ስጦታ ብቻ በመመልከት የጽድቅ ኑሮን ባለመግለጥ የቅድስና ኑሮን ባለመግለጥ ያሳየኑ ክፍተት ነው። ለጽድቅ ዋጋ አለመስጠት፣ ለጽድቅ ኑሮ ዋጋ አለመስጠት። በእንግሊዘኛ righteousness ማለት right standing with God በእግዚአብሔር ፊት የመብት ስፍራ ማግኘት ሲሆን በተጨማሪ ደግሞ standing right with God በእግዚአብሔር ፊት ደግሞ በትክክለኛ ቁመናና አቋም ላይ መገኘት ነው። ብዙ ጊዜ የጽድቅን ጉዳይ እንደ ቤተ ክርስቲያንና እንደ ቅዱሳን የምንረዳው በእግዚአብሔር ፊት በክርስቶስ ያገኘኑን መብት በተመለከተ ነው። ነገር ግን it's not only right standing, it's also standing right በትክክለኛውም ነገር ደግሞ መቆም በጽድቅ ኑሮ በቅድስና ኑሮ መቆምንም የሚያመላክት ጉዳይ ነው። በዚህ ነገር ክፍተት እንደታየብን የእግዚአብሔር መንፈስ በመጣው መልእክት አስተላልፎልናልና በዚህ ጉዳይ ንስሐ መግባት አለብን። ሁለተኛው የጽድቅ ተጠያቂነት ክፍተታችን ደግሞ የሚስተዋለው እንደ ቤተ ክርስቲያን እንደ ክርስቶስ ኢየሱስ ካህናት የጽድቅ ተጠያቂነታችን ሌላው ክፍተት ደግሞ ለፍትህና ለርዕትህ አለመጸለይ እና አለመሟገት ያሳየነው ቸልታም ነው። ጽድቅ በፍትህ በርዕት ተሟጋችነትና ጸላይነት መገለጥ አለበት። ብዙ ነገሮች ላይ ግን ቸል ብለናል፣ ክፍተት ፈጥረናል። ይሄም የሆነበት መሰረታዊ ምክንያቶች አንደኛው የጽድቅ ኑሮ መሰረት ስታንዳርድ የሆነውን የእግዚአብሔር ቃል እግዚአብሔርንና የእግዚአብሔር መንፈስን ምሪት የእግዚአብሔርን ቃል መርሆች በመናቃችንና በመግፋታችን ነው። ለጽድቅ ኑሮ አቅም የሚሰጠን ቃል እግዚአብሔር ነው። ለጽድቅ ኑሮ አቅም የሚሰጠን የመንፈስ ቅዱስ ምሪት ነው። በእነዚህ ነገሮች ላይ ቸልታ በፈጠርንበት ጊዜ ሁሉ የጽድቅ ኑሮ የጽድቅ ህይወት የጽድቅና የፍትህ ተሟጋችነትና መጸለያችን ነገር ክፍተት ፈጥሯል። በዚህ ሁኔታ ውስጥ በእግዚአብሔር ፊት ንስሐ መግባት ይገባናልና በጽድቅ ተጠያቂነት ጉዳይ በፈጠርነው ክፍተት ጉዳይ ልንጸልይባቸው የሚገባ የንስሐ ጸሎት አቅጣጫዎቻችን እንደዚህ ናቸው። አንደኛ የእግዚአብሔርን ጽድቅ በጣልንበት ሁኔታ ስለተመላለስንበትና በዚህም ስለቀጠልንበት ሁኔታ በጌታ ፊት ንስሐ እየገባን እንጸልያለን። የጽድቅ ህይወት ሚዛን የሆነውን የእግዚአብሔርን ወይም መጽሐፍ ቅዱሳዊ መርሆችን እንዲሁም የመንፈስ ቅዱስን ምሪት ቸል ስላልንበትና ስለጣልንበት ሁኔታ በጌታ ፊት ንስሐ እየገባን እንጸልያለን። ሶስተኛ ለሌሎችም የሚተርፍም ሆነ መልካም ምሳሌ የሚሆን ህይወት ስላልኖርንበት ሁኔታ በጌታ ፊት ንስሐ እየገባን እንጸልያለን። አራተኛ እግዚአብሔርን ከመስማት ስለተመለስንበትና በገዛ ራሳችን መንገድ ስለተጓዝንበት ሁኔታ በጌታ ፊት ንስሐ እየገባን እንጸልያለን። አምስተኛ የእግዚአብሔር ጸጋ መጋቢነት ተግባራችንን በአግባቡ ስላልተወጣንበት ሁኔታ በጌታ ፊት ንስሐ እየገባን እንጸልያለን። እንግዲህ ሚያዝያ 6 ሰኞ በዚህ በጽድቅ ተጠያቂነት ክፍተት ዙሪያ
በእግዚአብሔር ፊት ንስሐ የምንገባባቸው እነዚህ 5 አቅጣጫዎች ናቸው። ጌታ በሚሰጠን ጸጋ በሚሰጠን አቅም በእነዚህ ጸሎቶች እንድንተጋ መንፈስ ቅዱስ ይርዳል። በመቀጠል ሚያዝያ 7 ማክሰኞ የምንጸልይበት አቅጣጫ ደግሞ የህይወት ቀደም አገልግሎት ተጠያቂነት ጉዳይ ላይ ነው። ይሄ ምን ማለት ነው? ሌላው መንፈስ ቅዱስ እግዚአብሔር በባሪያዎቹ በኩል ወደ ቤተ ክርስቲያን ያመጣው ንስሐ ልንገባበት የሚገባው ይህም ሀገራዊ ንስሐ የተዋቀረበትና የተነሳሳበት መሰረታዊ መልእክት የህይወት ቀደም አገልግሎት ተጠያቂነትን የተመለከተ ነው። ይሄ ምን ማለት ነው? የህይወት ቀደም አገልግሎት ተጠያቂነት የሚለው የእግዚአብሔር ሐሳብ ወደ ቤተ ክርስቲያን ሲመጣ እግዚአብሔር ሊል የወደደውና የፈለገው ነገር ምንድነው? የአገልግሎትና የአገልጋይነት ሚዛናችንና መስፈርታችን የህይወት ጥራት ሳይሆን የአገልግሎት ጸጋ፣ የአገልግሎት ቅባት፣ የጸጋ ስጦታዎች፣ ስነ መለኮታዊ ዕውቀቶች፣ ማህበራዊ ደረጃዎች፣ የተማረ ባለሀብት፣ ባለስልጣን እነዚህ ነገሮች የአገልግሎትና የአገልጋይነታችን መስፈርትና መለኪያዎች ሆነዋል ከህይወት ጥራት ይልቅ። በዚህ የእግዚአብሔር መንፈስ አዝኗል። በቤተ ክርስቲያን ባለው አገልግሎት እንቅስቃሴያችን የአገልጋይነት መስፈርታችን የአገልግሎት መስፈርታችን የህይወት ጥራት ሳይሆን ክርስቶስን የሚመስል የህይወት ጥራት ሳይሆን ነገር ግን የጸጋ ስጦታ፣ ቅባቶቻችን፣ ስነ መለኮታዊ ዕውቀቶቻችን፣ ልምዶቻችን አልፎ ተርፎም ደግሞ ማህበራዊ ደረጃዎቻችን የተማረ መሆናችን፣ ባለሀብት መሆናችን፣ ባለስልጣን መሆናችን እነዚህ ከህይወት የቀደሙ የአገልግሎት መስፈርትና መለኪያዎቻችን በመሆናቸው የእግዚአብሔር መንፈስ እንዳዘነ መንፈስ ቅዱስ ተናግሮናል። ከዚህ የተነሳ በተበላሽና በተዛነፈ ህይወት ጥያቄ በሚፈጥርና ለሰዎች መሰናክል በሚሆን የህይወት ሁኔታ ውስጥ ብዙ እናገለግላለን፣ ብዙ አገልጋዮች እናሰማራለን። አገልጋዮች በህይወት ክፍተትና ዝንፈት እንኳን ሲገኙ የጸጋ ስጦታ ካላቸው፣ ቅባት ካላቸው፣ ስነ መለኮታዊ ዕውቀት ካላቸው ወይም ደግሞ አንድም ሌላም ማህበራዊ ደረጃ ካላቸው ቸል ያልንበት አገልግሎታቸውን ከህይወታቸው ይልቅ ያስቀደምንበት ሁኔታ በዚህ መንፈስ ቅዱስ ስላዘነ ንስሐ እንገባለን። ይሄም የሆነበት መሰረታዊ ምክንያቶች ምንድናቸው? የጸጋ ስጦታንና የህይወት ጥራት ትስስርን አለመረዳት ነው። ወገኖቼ የጸጋ ስጦታ በነፃ ቢሰጥም ነገር ግን ለጸጋ ስጦታችን መቀጠል መጠንከር መሰረቱ የሆነው ደግሞ የህይወት ጥራት ነው። የህይወት ጥራት በተዛነፈበት በጠራ የጸጋ ስጦታና ቅባት መመላለስ አይቻልም። ይህን ትስስር ዘንግተናል። ሁለተኛ የእግዚአብሔርን ባህሪ በሙላትና በሚዛናዊነት አለመረዳት ነው። እግዚአብሔር ፍቅር ነው፣ መሐሪ ነው። በተጨማሪው ደግሞ ጻድቅና ፈራጅም ነው። እንደሚባላ እሳትም እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ በህይወት ጥራት ስንዘድ እግዚአብሔር ምንም እንደማይል በምህረቱና በፍቅሩ ብቻ በመታመን ነገር ግን ጻድቅነቱና ፈራጅነቱን በመዘንጋት አሁንም በተዘነፈ ህይወት የማገልገል ድፍረታችን ጨምሯል። ይሄ አንዱ ሌላኛው ምክንያት ነው። ሌላው ደግሞ የዚህ ዓለም ስንኩል መለኪያዎች ወደ ቤተ ክርስቲያን ሾልከው መግባታቸው ነው። የህይወትን ጥራት ሳንይዝ ባሉን የአገልግሎት ግብአቶችና ብቃቶች ለመንቀሳቀስ ድፍረት የሆነን የዚህ ዓለም መለኪያ ሾልኮ ገብቶብን ነው። የዚህ ዓለም መለኪያ በሚታየው ነገር በውጫዊው ነገር የገነነ ነገር ካለ ስለ ውስጣዊ ነገር ብዙም ግድ የማይለው የህይወት ጥራት ግድ የማይለው የትንፍጩ ዱቄትን አምጩ አይነት ሚዛን ወደ ቤተ ክርስቲያን ስለገባ ከዚህ የተነሳ በተዛነፈ ህይወት ጥራት በሌለው ህይወት በሌሎች አቅሞችና ግብአቶች ማገልገልና አገልጋዮችን ማሰማራት ሆኖብናል። በዚህ መንፈስ ቅዱስ አዝኗል። ከዚህ የተነሳ ሚያዝያ 7 ማክሰኞ ቀን በእግዚአብሔር ፊት ንስሐ የምንገባባቸው አቅጣጫዎች እነዚህ ናቸው። አንደኛ በውስጣችን እንደተሰቀለ ሆኖ ተስሎ የነበረውን ክርስቶስን ገሸሽ ስላደረግንበት ውድቀታችን ንስሐ እንገባለን። ሁለተኛ የክርስቶስ አምላክነቱና ጌትነቱ እንዲሁም ፍቅሩና ምህረቱ ደግሞም ቤዛነቱና መስዋዕታዊ ሞቱ ዳግመኛ በልባችን ማዕከላዊ ስፍራ ላይ እንዲቀመጡ የጌታን ምህረትና እርዳታውን እየለመንን እንጸልያለን። ቃሉንና ፈቃድ እግዚአብሔርን ያቃለልንበትን ደግሞም የዚህ ዓለምን ነገሮች ከሁሉ ያስቀደምንበትን የተበለሻሸውን ህይወታችንን እያሰብን በፊቱ ንስሐ እንድንገባ እንጸልያለን። አራተኛው ጸጋውን ያከፋፈንበትን ሆነ እውነተኛና ደጋግ የጸጋው መጋቢ ያልሆንበትን ልምምዳችንን በጌታ ፊት እያሰብን የንስሐ ጸሎትን እንጸልያለን። አምስተኛ ሊከተሉን ያሉ ነገሮችን ስላስቀደምንበት
መንገዳችን በጌታ ፊት ንስሐ እየገባ እንጸልያለን። እንግዲህ ማክሰኞ ሚያዝያ 7 የንስሐ ጸሎት አቅጣጫችን እነዚህ ናቸው። ጌታ በጸጋው ይረዳናል፣ በመንፈሱ ያግዘናል። በእውነተኛ ልብ፣ በቅን ልብ፣ በተሰበረ መንፈስ በጌታ ፊት ንስሐ እንድንገባ እንጠይቃለን። ጌታ በነገር ሁሉ ይባርካችሁ፣ ጸጋውን ያብዛላችሁ፣ መንፈስ ቅዱስ ያበርታችሁ። ሻሎም